ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ዋላችሁ? እንግዲህ በጣም በሚገርም ሁኔታ ዱባይ ያሉ ሰዎች ልብስ የሚሸጡ ዱባይ የሚገኙ ሰዎች እንግዲህ በጸበልና በእምነት ያው ሸቀጥ ይዘዋል ማለት ነው። በጣም በሚገርም ሁኔታ እንግዲህ ስለሱ ዙሪያ ነው የምንነጋገረው ዛሬ። ቪዲዮን ሲጀምሩ እንግዲህ ላይክ ሰብስክራይብ በማድረግ ቪዲዮን ጀምሩ። ወደ ዛሬ ይዤላችሁ ወደ መጣሁት ርዕስ እንገባለን ማለት ነው። እንግዲህ ዱባይ የሚገኙ ልብስ የሚሸቅጡ ሰዎች እንግዲህ ጸበልና እምነትንም እንዲሁም ደግሞ ቅባ ቅዱስን እየሸቀጡ ይገኛሉ። ልብሳቸው ንግዳቸው እንዲጧጧፍላቸው እንግዲህ ጸበልና እምነትን እንዲሁም ደግሞ ቅባ ቅዱስን ተገን አድርገው እየሰሩ ይገኛሉ ማለት ነው። እንግዲህ ይህንን ለምን ታደርጋላችሁ ሲባሉ ለራሱ እኛ ለሰው ለታመሙ ሰዎች ለመስጠት ብለን ለምንድን ነው ስማችን የሚነሳ እያሉ እንግዲህ እየቀወጡት ይገኛሉ ማለት ነው። ለምንድን ነው እንግዲህ ህዊ ዲዛይን የምትባለው ዱባይ ያለች እንዲሁም ሌሎቹም ቢሆን ማለት ነው ጸበልና እምነት እሰጣችኋለሁ ዲስካውንት 200 ድርሃም እሸጥላችኋለሁ ዛሬ እስከ 12 ሰዓት ከ12 ሰዓት በኋላ ጸበልና እምነት አያሰጥም ማለት ነው። ለምንድን ነው እንደዚህ የሚደረገው? ጸበልና እምነት እንዴት ለምንድን ነው በንግድ መልክ የሚሸጡ ማለት ነው? በተቃራኒው በተዘዋዋሪ ያው ጸበልና እምነትን እየነገዱበት ነው ማለት ነው። በሚገርም ሁኔታ እንግዲህ ልብሳቸው እንዲሸጥላቸው ልብስ መግዛት የማይፈልጉ ከዚህ ገዳም ነው ያመጣ ነው ከኮኬለሽ ማርያም ከተለያዩ ገዳማትን ስም እየጠሩ ከዛ የመጣ ጸበል ነው። ስለዚህ ጸበሉን መውሰድ ከፈለጋችሁ የግድ 200 ብር መግዛት አለባችሁ። ይሄንን ቀሚስ ብላ እንግዲህ ህዊ ዲዛይን የምትባለዋ ያንን ልብስ ይዛ መታለች። ያንን ልብስ እንግዲህ ከ12 ሰዓት በኋላ ያነ ጸበልም እምነትም አይሰጥም ማለት ነው። ምን ማለት ነው? ግማሾቹ ደግሞ እንግዲህ እየነገዱ ያሉት ደግሞ ዲሊቨሪ 25 ድርሃም እየከፈላችሁ መውሰድ ትችላላችሁ፣ ጸበልና እምነት መውሰድ ትችላላችሁ እያሉ ይገኛሉ ማለት ነው። ጸበልና እምነት ሲጀመር አይሸጥም። ከቤተ ክርስቲያን በነፃ የሚሰጠን እኛ የምንድንበት እኛ የምናምነው አማንያን ኦርቶዶክሳውያን በጸበልና በእምነት እንድናለን። ስለዚህ እዛ በነፃ የሚሰጠን ነው እንጂ እነሱ ግን በቃ በገንዘብ ቀጥታ እንደዚህ በገንዘብ እንሸጣለን ባይሉም ግን ይሄን ቀሚስ ከገዛችሁ ዛሬ ይህንን ጸበልና እምነት ቅባ ቅዱስ እሰጣለሁ ብለዋል ማለት ነው። ለምን ትክክል አይደለም። ሲጀመር ቅባ ቅዱስ ክህነት የሌለው ሰው በጭራሽ መያዝም መንካትም አይችልም። ካህናት ብቻ ነው ቅባ ቅዱስን መንካት የሚችሉት ማለት ነው። የታመሙ ህሙማን እንኳን ቢኖሩ እኛ ሴት አይደለም ወንድ ማለት ነው ክህነት የሌለው ወንድ ቅባ ቅዱስ አይነካም ማለት ነው። ስለዚህ ይህንን ያው ባለማወቅ ሊሆን ይችላል። ይህንን ከተለያየ ከቅድስት ሀገር ኢየሩሳሌምም ከምንም የመጣ ቅባ ቅዱስ አለ ውሰዱ ምናምን የሚሉ አሉ። ነገር ግን ይህ ትክክል አይደለም። ቅባ ቅዱስ መንካት የሚችለው ካህን ብቻ ነው ማለት ነው። ክህነት የሌለው ሰው ቅባ ቅዱስ መንካት አይችልም። የታመመ ሰው እንኳን ቢሆን ካህን ተጠርቶ ካህን ነው በቅባ ቅዱስ ሊቀባው የሚችለው ማለት ነው። ይሄንን ሳያውቁ ብዙ ነገር ይሄኛውን እሺ አለማወቅ ነው እንበል። ይሄኛውን ግን ጸበልና እምነቱን ግን ይሄንን ቀሚስ ከገዛችሁ እንግዲህ ሰው ቀሚሱን ባይፈልግ እንኳን ማለት ነው ቀሚሱን ሳይፈልጉ ለእምነትና ጸበሉ ብለው ሳይፈልጉ ቀሚሱን ይገዛሉ ማለት ነው። ምን ማለት ነው? በነፃ መስጠት ከፈለጉ እዚህ ሱቃችን ድረስ መታችሁ ጸበልና እምነት አለ መውሰድ ትችላላችሁ ነው መባል ያለበት። እንዲያው ይሄንን እንኳን እኛ ቤተክርስቲያን ለማይሄዱ ለማይፈቀድላቸው ለዛ ነው ያመጣ ነው ብለው አሁን ስማቸው ሲነሳ ያዙ ልቀቁኝ ከማለት መጀመሪያ ማስተካከል ነው ያለባቸው። የነሱ ሸቀጥ እንዲሸጥላቸው ቅባ ቅዱስን እምነትን ጸበልን ተገን አድርገው አይደለም መሸጥ ያለባቸው። ከሰጡ መታችሁ ሱቃችን ድረስ መውሰድ ትችላላችሁ፣ አለቀ። ይሄን ቀሚስ ደግሞ እኮ እስከ 12 ሰዓት ካለፈ የለም አይሸጥም። ያ 200 ብር የተባለው ቀሚስ አይሸጥም፣ ጸበሉም የለም ማለት ነው። እና ትክክል አይደለም እንደዚህ በብዛት የእውነት ጸበልና እምነት ልብስ እንደዚህ ሲሰጡ ዝም ብለው የሚሰጡ አሉ፣ ዝም ብለው የሚልኩ አብረው በቃ ይሄ ችግር የለውም። እነኚህ ግን
ላይቭ ላይ ቁጭ ብለው ነው ማለት ነው እንደዚህ እያሉ የሚያወሩት። ማአት ጸበል ብለው ያመጡት ጸበል አለ። ያንን ግን የሚወስዱት መውሰድ የሚቻለው ያችን ቀሚስ በ200 ድርሃም ሲገዛ ብቻ ነው ማለት ነው። ያችን ቀሚስ ያልገዛ ያንን ጸበል አያገኝም። ምን ማለት ነው? ሲጀመር ለነሱ ማን ፈቅዶላቸው ነው ጸበልና እምነት የሚሸጡት? ሸጥም ባይሉን ግን በተዘዋዋሪ በቃ እንደዛ ነው እያደረጉ ያሉት። ትክክል አይደለም። ብዙ ሰው ብር ሳይኖረው ሊቀር ይችላል። ጸበልና እምነቱን ግን ፈልጎ እዛ የተቀመጠ ፈልጎ መውሰድ የሚፈልግ ይኖር ይችላል። ግን አይቻልም። የግድ ያንን ጸበልና እምነት ለመውሰድ የግድ ያችን ቀሚስ በ200 ብር መግዛት የግድ ነው ማለት ነው። ይህ ደግሞ ልክ አይደለም ማለት ነው። ስለዚህ ከድርጊታችሁ የግድ መቆጠብ አለባችሁ። ሌላ ደግሞ እንግዲህ ቤተክርስቲያን ላይ ማለት ነው በቤተክርስቲያን አሁን ይሄ ሽምግልና ተብሎ እንግዲህ በጣም ክምር የሚያካክል አበባ በቃ ሲደረግ እናያለን። በጣም ትልልቅ የሀብታሞች ምናምን ሽምግልና እየተባለ እንግዲህ ሽምግልና እየሄደበት ያለውን ነገር እያያችሁ ነው። በጣም ገኗል አሁን ሽምግልና እና አሁን ደግሞ ቤተክርስቲያን ላይ በሽምግልና ልክ ሽምግልና ላይ የምናየው አበባ ማለት ነው በጣም ትልቅ ነው እንደምታዩት ትልቅ አበባ እና ቤተክርስቲያን ላይ እየወሰዱ ነው። በእርግጥ አበባው ችግር የለውም፣ ግን ወደ የት እየሄደ ነው? በጣም ትልልቅ ልክ እንደዛ አይነት አበባ ሰው እንኳን የማይችለው አበባ በእውነት እያየን ነው ማለት ነው። ያንን አበባ በሚገዛበት በእውነት ስንት ምስኪን ነዲያን አሉ። እንዲሁ ለነዛ ብትሰጡ ያው ታተርፋላችሁ ለማለት ያክል ነውና ማለት በጣም ብዙ አበባ እኔ ግርም ብሎኝ ባለፈው የሆነ ቪዲዮ አይቼ ነበርና እንዲሁ ትዝ ብሎኝ ነው በዚያው አጋጣሚ ማለት ነው። ይሄ ያው ፍቅራቸውን ለመግለጽ ያላቸውን ነገር ለመግለጽ ነው። ግን ደግሞ በጣም በዛ። ያን ያክል የአበባ እንግዲህ ምን ያክል እንደሚሸጥ ያው እንግዲህ ያው አበባ ውድ ነው እንግዲህ በጣም ትልቅ ነው ደግሞ ሽምግልና ልክ የሽምግልናውን አይታችኋል አይደለ? ሽምግልና ላይ በ3 በ4 ሰው ተይዞ የሚካሄደው አይነት ማለት ነው። እና እንደዛ ብቻ በጣም ገርሞኝ እኛ ስርዓተ ቤተክርስቲያን አይደለም እንደዚህ አይነት ነገር ያው ደስ በርግጥ ይወስዱ አሉ የሆነ አነስ ያለ ምናምን የሚወስዱ አሉ። ከዛ ውጭ ግን እና ስለዚህ ይህም ደግሞ ትክክል አይደለም። ያን ማይክል አበባ በክምር አበባ ምን ያደርጋል? ምንም እኮ ጥቅም የለውም። ያው እንግዲህ ሲደርቅ ይጣላል። ያው ሁሉ ገንዘብ እንትን ብሎበትና ይህም ትክክል አይደለም። እኔ በበኩሌ ልክ ነው ብዬ አላስብም። እና እንግዲህ እነኚህ እንትኖች ግን እነኚህ ልብስ የሚሸጡ ሰዎች ግን ከዚሁ አደብ ካልገዙ ከዚሁ ካላስተካከሉ ከድርጊታቸው ካልተቆጠቡ እንግዲህ ጸበልና እምነትን በቀጥታ ያው መሸጥ ሊጀምሩ ነው ማለት ነው። በቀጥታ ማለት ነው። አሁን እንደዚህ በተዘዋዋሪ ነው ይህንን ነገር እያደረጉ ያሉት። ዲሊቨሪ እንግዲህ ዲሊቨሪ ማለት ለምሳሌ አላይን ያሉ ሰዎች እንግዲህ ለአንድ ዲሊቨሪ 25 ድርሃም ነው። እንግዲህ አላይን ለምሳሌ 4-5 ሰው እንትን ቢል ያን እንግዲህ በዛ ሰዓት ያንን ጸበል እንደ መሸጥ ማለት ነው። 4-5 ሰው እንግዲህ አላይን ሂዶ ያንን ቀሚስ ሊወስድ ሲሄድ ለአንዷ 25 ድርሃም ነው ማለት ነው። እና ስለዚህ መሸጥ እንደማለት ነው። ምንም ልዩነት የለውም። እና ትክክል አይደለም። መስጠት ከፈለጉ ይስጡ። ብዙ ቤተክርስቲያን የማይሄዱ እርግጥ እግዚአብሔር ይመስገን ዱባይ ምናምን ቤተክርስቲያን አለ፣ ሳውዲ አረቢያ ብቻ ነው። ስለዚህ ይህንን ተግባራችሁን እንድታቆሙ እንጠይቃለን ማለት ነው። ደግሞ ስትጠየቁም ደግሞ በቃ ንግግራቸው ይቅርታ እንኳን እንደማለት አጥፍተናል ይቅርታ ማለት ሲገባቸው፣ ነገር ግን ጭራሽኛ አዝነን ባደረግን እንደዚህ እንባላለን ለምን እንደዚህ እንባላለን ብለው ደግሞ እንግዲህ ምንድን ነው የሚባለው በድፍረት ይናገራሉ ማለት ነው። ግን ስህተት ናቸው። እንደዚህ በጭራሽ ማለት አልነበረባቸውም። ይቅርታ ነበር ማለት የነበረባቸው። ስለዚህ ለእነሱ ያልታያቸው እንግዲህ ለሌላ ሰው የታየው ስህተት እንደሰሩ ይታወቃል።
ተሳስተናል፣ አጥፍተናል እንደማለት እንግዲህ እንዴት ንግግራቸው ለራሳቸው ለጥቅማቸው ብለው እንግዲህ በ25 ድርሃም እንግዲህ ያው ትከፍላላችሁ፣ ለድሪበሪ ትወስዳላችሁ ማለት 25 ዲናር 25 ድርሃም ትከፍላላችሁ ማለት ነው እንግዲህ በቀጥታውን ባይናገሩት እና ስለዚህ ስህተት ነው የሰሩት። ከስህተታቸው ደግሞ መቆጠብ አለባቸው። ከገና ከዚህ ጀምሮ ያለ ካልተቆመ ወዲሁ ካልተቆመ በኋላ ከባድ ነው የሚሆነው ማለት ነው። ከትንሽ ነገር ተነስቶ ነው ሁሉም ከትንሽ ነገር ተነስቶ ነው እንግዲህ ሁሉም አሁን ብዙ ነገር እየሆነ ያለው እና ስለዚህ እናንተ ልብሳችሁን ሽጡ፣ ማንም የከላከላችሁ ሰው የለም፣ ሸቅጡ፣ ስራችሁ ነው። ነገር ግን ጸበልና እምነትን ግን ልትሸጡ ማንም አልፈቀደላችሁም። ጸበል እምነት አይሸጥም። ይህንን ደግሞ በደንብ ማወቅ አለባችሁ። የእናንተ ገበያ እንዲጧጧፍ የእናንተ ገበያ እንትን እንዲለላችሁ ብላችሁ ጸበልና እምነትን መሸጥ በጭራሽ የለባችሁም። አይሸጥም ጸበልና እምነት እና ይህንን ነገር እንድታቆሙ እንጠይቃለን ሁላችንም። ጉድ እኮ ነው የእውነት። አንዳንዴ በጣም ነው የሚገርሙት፣ በጣም ነው የሚያናድዱት ማለት ነው። ዲስካውንት እንግዲህ አሁን ሰው ደግሞ እንትን ይላል። አሁን ከቤት የማይወጡ ያው ሰዎቻቸው የማይፈቅዱላቸው ቤተክርስቲያን ሄደው የማያውቁ በር ተዘግቶባቸው የሚውሉ አሉ በጣም እና እንደዚህ ጸበልና እምነት የናፈቃቸው አሉ ማለት ነው። የቤተክርስቲያን ጭሱ እጣኑ የናፈቃቸው ብዙ አሉ እና ይህንን ነገር ተገና አድርገው እነሱ ደግሞ ያው መሸጥ ሊጀምሩ ማለት ነው። ያው እና ትክክል አይደለም። እናንተም ደግሞ የግድ ቀሚሱን የእውነት እኔ እህቴ ማለት ነው እዛ ቀሚሱን ፈልገው ማለት ጸበልና እምነቱን ከገዳም ነው የመጣ ስለተባለ ብቻ ፈልገው ነበረ ማለት ነው። ነገር ግን ያው የግድ ቀሚሱን መግዛት አለባት። የግድ ቀሚሱን ደግሞ ፕሮግራሙ አይደለም። ጸበልና እምነቱን ግን ትፈልግ ነበረ። ነገር ግን ያንን ቀሚስ በ200 ብር በ200 ድርሃም ካልተገዛችሁ ሌላው እምነትና ጸበሉ ስለማይሰጣችሁ ማለት ነው። እና የእውነት በጣም ስነ ስርዓት ያዙ። ይሄ ሌላ ነገር አይደለም። ይሄ የቤተክርስቲያን ጉዳይ ያው ምንም እንትን የሚባል ነገር የለም። አቁሙ መሸቀጣችሁን ማለት ነው። ስለዚህ እንዴ ማለት እነሱ እንዲሁ አንዳንዴ እኮ አንዳንድ ነጋዴ እንትን የለውም ይባላል የእውነት እና ልክ ነው። ስግብግባቱ ነው የእውነት። በራስ ዝም ብላችሁ እንዴት ሳታጭበረብሩ ያው ንግዳችሁን ማንም የከለከላችሁ የለም። ንግዳችሁን መነገድ ትችላላችሁ። ነገር ግን የተፈቀደላችሁ ነው እንጂ ያልተፈቀደላችሁን መሸጥ አትችሉም ማለት ነው። እና በቅባ ቅዱስ ዙሪያ ደግሞ እውነት ካህናትን መጠየቅ አለባችሁ። አባቶች ካህናትን መምህራንን መጠየቅ አለባችሁ። የእውነት እኔ በጣም ነው እንትን የምለው በቅባ ቅዱስ እጣን ለራሱ ማለት ነው። እጣን ቤት ውስጥ የሚያጥኑ አሉ፣ የሆነ ስዕል አድነው የሚያጥኑ አሉ። ይሄ ለራሱ ትክክል አይደለም። ካህን ብቻ ነው ማጠን የሚችለው ማለት ነው። እና ይህንንም ነገር ደግሞ በማወቅም ባለማወቅም ሊሆን ይችላል። ትምህርት ተማሩ። የእውነት አባቶች የሚያስተምሩትን እውነት አሁን ለመማር ከፈለግን እኛ በደንብ ያስተምራል ሶሻል ሚዲያው እና እየተማርን ስለ እምነታችን በደንብ ማወቅ አለብን። ምን ማድረግ እንዳለብን፣ ምን መደረግ እንደሌለበት ማወቅ አለባቸው ማለት ነው። እና ቅባ ቅዱስ አትንኩ፣ አትደፋፈሩ። በቃ አይነካም። ካህን ብቻ ነው መንካት የሚችለው። በቃ የተፈቀደልንን ብቻ ማድረግ አለብን እና ይህንን ነገር ደግሞ አቁሙ። ይሄኛውን እንኳን እውነት በብዛት የሆነማ ባለማወቅ ይመስለኛል። ይህንን ነገር እንኳን እኔ ማለት እንደዚህ ሳናቅ ምንም ችግር የለውም። ሳናቅ ግን እያወቅን ግን የምናደርግ ከሆነ ራሳችንን የምንጠየቅበት እኛ ራሳችንን እና ይህንን ነገር አቁሙ፣ ሸቀጣችሁን አቁሙ ማለት ነው። እንደዚህ በጸበል በእምነት ጉዳይ ደግሞ አንዳንድ ሰዎች ሲናገሯቸው በቃ ንግግራቸው
ንግግራቸው ለራሱ የእውነት ለራሳቸው ጥቅም ማለት ነው። ለራሳቸው ጥቅም ሰው እንደዚህ አይደረግም ሲባል እሺ ብሎ ነው ማቆም ያለበት። እና ለማስተባበል የምትሞክሩትን ነገር አቁሙ። በቃ ጸበልና እምነት አይሸጥም። ይሸጣልም ተብሎ የትኛውን መምህር ያስተማረ የለም። ስርዓተ ቤተክርስቲያንም አይደለም ማለት ነው። እና ከዚህ ነገራችሁ ከዚህ ድርጊታችሁ ተቆጠቡ። እሺ ቤተሰቦቼ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ